ዓለምን እያወዛገቡ ካሉ ጉዳዮች መካከል የመካከለኛው ምስራቅ ታሪክ ቀዳሚ ነው። ነገር ግን ብዙዎቻችን አንድ ትልቅ ስህተት እንሰራለን። ዕብራዊ፣ እስራኤል እና አይሁድ የሚሉትን ቃላት እንደ አንድ አይነት ቃል እንጠቀማቸዋለን። ግን ያው ናቸውን? በፍጹም። መጽሐፍ ቅዱስ ለምን አብርሃምን ዕብራዊ፣ ያዕቆብን እስራኤል፣ የኋላ ዘመኑን ትውልድ ደግሞ አይሁድ አላቸው? ዛሬ የእነዚህን ሦስት ስሞች ምስጢርና ከዓለም መጨረሻ ትንቢት ጋር ያላቸውን ግንኙነት እንፈታለን። ቪዲዮውን እስከ መጨረሻው ይከታተሉን። ታሪኩ የሚጀምረው ከ4000 ዓመታት በፊት ነው። አብርሃም ከኤፍራጥስ ወንዝ ማዶ ተሻግሮ ወደማያውቀው ምድር ሲገባ የአካባቢው ሰዎች ዕብራዊ አሉት። ትርጉሙም ተሻጋሪ ወይም ከማዶ የመጣ ማለት ነው። ዕብራዊ ማለት የዘር ወይም የዲኤንኤ ስም ነው። ይህ ስም አብርሃም ገና ልጆች ሳይኖሩት የተሰጠው ስም ነው። ዛሬ ዕብራይስጥ የምንለው ቋንቋም ስሙ የመጣው ከዚህ የዘር ግንድ ነው። አብርሃም ከመለኮት ጋር የገባው የመጨረሻው ቃል ኪዳን የዕብራዊ ቃል ኪዳን ነው። አሁን ወደ ሁለተኛው ስም እንለፍ። የአብርሃም የልጅ ልጅ ያዕቆብ አንድ ሌሊት ምስጢራዊ ከሆነ አካል ጋር እስከ ንጋት ታገለ። በዚያን ጊዜ አምላክ ስሙን ቀየረው። ከእንግዲህ ስምህ እስራኤል ይባላል አለው። ምስጢሩ ምንድን ነው? እስራኤል የሚለው ስም የልዕልና እና የቃል ኪዳን ስም ነው። ይህ ስም 12ቱ ያዕቆብ ልጆች ወይም ነገዶች በሙሉ ያጠቃልላል። በመጽሐፍ ቅዱስ የእስራኤል ልጆች ሲባል መላው ብሔር እንጂ አንድ ሃይማኖት ብቻ አይገልጽም። ዛሬ እስራኤላውያን ስንል በሀገሪቱ ውስጥ የሚኖሩትን ዜጎች ሁሉ ክርስቲያን፣ ሙስሊም፣ አይሁድ ጭምር ያጠቃልላል። ይህ ነው ትልቁና አስገራሚ ክፍል። አይሁድ የሚለው ስም የመጣው ከ12 ነገዶች አንዱ ከሆነው ከይሁዳ ነገድ ነው። እንዴት አይሁድ የሚለው ስም ዓለምን ወረረ? ከንጉሥ ሰለሞን በኋላ እስራኤል ለሁለት ተከፈለች። 10 ነገዶች ወይም እስራኤል ወደ ሰሜን፣ 2 ነገዶች ወይም ይሁዳና ብንያም ወደ ደቡብ ሄዱ። 10 ነገዶች በአሦር ተማርከው በዓለም ውስጥ ተበተኑ። ዓለም ላይ ተለይቶ የቆየውና ሃይማኖትን የጠበቀው ግን የይሁዳ መንግስት ብቻ ነው። ስለዚህ ዓለም ሁሉ እነርሱ ወይም አይሁድ ማለት ጀመሩ። ዛሬ አይሁድ ስንል ሃይማኖቱን እንጂ የዘር ሐረጋቸውን ብቻ አይደለም። ልዩነቱን ማወቅ ለምን አስፈለገ? ምክንያቱም ያለ ልዩነቱ ትንቢቶቹን መረዳት አይቻልም። ሁሉም አይሁድ እስራኤላውያን ናቸው። ነገር ግን ሁሉም እስራኤላውያን አይሁድ አይደሉም። ምክንያቱም አረብ እስራኤላውያን አሉና። በራዕይ መጽሐፍ ላይ 144,000 የታተሙት ከእስራኤል ነገሮች ሁሉ እንጂ ከአይሁድ ብቻ አይደለም። ይህ ማለት የጠፉት ነገሮችን የመመለሻ ጊዜ መቃረቡን ያሳያል። ዛሬ ያየነው የታሪክ ትምህርት ብቻ አይደለም፣ የሰው ልጅ በፈጣሪ ፊት ያለውን ትልቅ ዋጋ ጭምር እንጂ። አብርሃም ተሻጋሪ ወይም ዕብራዊ ሆኖ ወጣ። ያዕቆብ ታጋይ ወይም እስራኤል ሆኖ ተመረጠ። ይሁዳ ወይም አይሁድ ሆኖ ማንነቱን ጠበቀ። እናንተስ በሕይወታችሁ ተሻጋሪ ናችሁን ወይንስ ታጋይ?
ጌታ በቅርቡ የጠፉትን ነገዶች ይሰበስባል። ዓለምም የእግዚአብሔርን ታላቅነት ታያለች። ይህ ቪዲዮ ካስተማራችሁ ለጓደኞቻችሁ ሼር አድርጉት። ስለ መካከለኛው ምስራቅ ሌላ ምን ማወቅ ትፈልጋላችሁ? ኮሜንት ላይ ያጋሩን። በሌላ የታሪክ ጉዞ እስክንገናኝ ቸር ያሰማን።